ማውጣት ያለብኝ ነገር በሙሉ አውጥቼ ነው እዚህ ጋር ማሳየው። ማውጣት ያለብኝ ነገር በሙሉ አውጥቼ ነው ማሳየው እያለች እያስፈራራች ነው። ይሄ ማለት ደግሞ የሆነ የሚታይ ነገር ነው ማለት ነው። አውጥቼ ነው ማሳየው ማለቷ የሆነ የሚታይ ነገር ነው። ወይ ፎቶ ነው ወይ ቪዲዮ ነው፣ ብቻ ከሁለት አንዱ ነው ሊሆን የሚችለው። አሁን ከነገርኳችሁ ነገር ውጪ ሊሆን አይችልም በእርግጠኝነት። ወይ ደግሞ ልጇን ወልዳ ልታሳየው ሊሆን ይችላል። ምንድነው ነገሩ ሲላት ብሩኬ እሱን እማሳይ ይሆናል ብለው ሄደች። ዝታን ሄደችው። እንደምታውቁት ደግሞ እዩ በባህሪዋ የሆነ ነገር ስትዝት ያንን ነገር ታደርገዋለች። ያለፉት ቪዲዮዎች ላይ አይተናታል። ብሩኬን እከሳሃለሁ ብላው ከዛ በማግስቱ መጥሪያ ይዛለት መጣች። በጸባይ እምቢ ካልክ በግድ ሁሉንም ነገር አስተካክለዋለሁ ብላ መጥሪያ ይዛለት እንደመጣች አይታችኋል። ስለዚህ ቤተሰብ እዩ የምትወስነው ውሳኔ ቁርጥ ያለ ውሳኔ እንደሆነ አትጠራጠሩ። እዩና ልጁ አብረው የተነሱት ፎቶ ደግሞ የጓደኝነት ፎቶ፣ ከስራ ባልደረባችሁ ጋር የምትነሱት አይነት ፎቶ አለ አይደለ? እንደዛ አይነት ፎቶ ነው ትላንትናም ያሳዩን እንጂ ከእዩ ጋር የፍቅር ግንኙነት ያለው አይመስለኝም። አይኑ ላይም አይነበብም። በምንም ተአምር ከእዩ ጋር ይሄ ልጅ የፍቅር ግንኙነት ይኖረዋል ብዬ ልገምት አልችልም። ምክንያቱም እንደነገርኳችሁ ሁኔታው ያስታውቃል። የሚተዋወቅ ሰው እኮ እንዲህ ታውቃላችሁ፣ እንዲሁ አይታችሁ ማለት ነው። ይሄ ልጅ እንዲሁ ሳስበው ቤተሰብ ይቅርታ አድርጉልኝና ብሩኬ ከሰራው ጉድ፣ ብሩኬ ከገባበት ጉድ ለመውጣት የሚያደርገው ጥረት ሊሆን ይችላል። ታስበው በእዩ ዙሪያ ያሉ ሰዎችን መርጦ ብሩኬ በሷ ላይ ነገሮችን ለማክበር ጥረት እያደረገ ይመስለኛል ብሩኬ ማለት ነው ቤተሰብ። ከዚህ በኋላ ደግሞ ማውጣት ያለብኝ በሙሉ አውጥቼ ነው ማሳየሽ። እንግዲህ ቤተሰብ ይሄ የእዩን ዛቻ እንዲህ በቀላል ባታዩት ጥሩ ነው። ምክንያቱም የሆነ ያሰበችው ነገር አለ፣ የሆነ የጠነሰሰችው ነገር አለ። ምክንያቱም ቤተሰብ ብሩኬን በሙሉ ኮንፊደንስ እና በሙሉ ልብ ነበረ ስታዋራው የነበረው። እኔ ከዚህ በኋላ አንተን መታገስ አልችልም፣ እስከዛሬ ታግሻለሁ። የኔን መታገስ ደግሞ አንተ እንደ ፍርሃት ስለቆጠርከው አሁን እውነታውን ላወጣው እችላለሁ አይነት ነገር ነው አካሄዷ ማለት ነው ቤተሰብ። እዩ ብሩኬን የምታስፈራራበት አንድ መረጃ ያላት ይመስለኛል። ፎቶ ወይም ቪዲዮ ይኖራታል ብዬ አስባለሁ እንጂ ቤተሰብ በዚህ ሰዓት ብሩኬን ምንም የሚያስፈራው ነገር ይኖራል ብዬ አላስብም። ምክንያቱም ሁሉንም ነገር ብሩኬ ላይ አድርጋለች። እዩ ያላትን ጦር በሙሉ ተጠቅማለች ብሩኬ ላይ። በፍርድ ቤት ከሳዋለች። ብቻ ያቅማን ሁሉ ብሩኬን የራሷ ለማድረግ ብዙ በጣም ጥራ ነበረ ቤተሰብ። ግን በብሩኬ ላይ የባሰውን ከባዱን ነገር በእጇ የያዘች ይመስለኛል ቤተሰብ እንጂ እንደዚህ አትዝትም ነበረ እዩ። የሆነ የተማመነችው ነገር ይኖራል ብዬ አምናለሁ። ሄኖክ ምን አለበሉ ብሩኬና እዩ እንደሚያወሩ ዛሬ ነው እንዲያወቀው አዲሱ ልጅ ቤተሰብ። ግራ ገባኝ እኮ እርግጠኛ አይደለም ልጅ አንተ የኔ አይደለም። ቆይ በግድ ባል ለመሆን ነው እንደፈለገው? አጉል የእዩ ባለቤት ነኝ አይነት ነገር ነው እያደረገ ያለው ቤተሰብ። ብሩኬና ልጁ ራሱ አሁን እያደረጉ ያሉት ነገር የማስመሰል ይመስላል ቤተሰብ። ብሩኬና ልጁ ዛሬ እያደረጉ ያሉት ነገር ለኔ ትንግርት ነው የሆነብኝ ቤተሰብ። ልጁ ከእዩ ጋር የሆነ ጉዳይ እንዳለው፣ ከእዩ ጋር ያልጨረሰው ጉዳይ እንዳለው፣ የእዩ ባለቤት እንደሆነ ለማስመሰል የሚሞክረው ነገር የተሳካለት አይመስለኝም። ምክንያቱም ከንግግሩ ታውቃላችሁ እኮ ቤተሰብ የእዩ ትክክለኛ ፍቅረኛ ቢሆን ኖሮ ካንደበቱ ያስታውቅ ነበር። ነይ አንቺ ምናምን ምን አይነት ማስመሰል ነው የያዘው ልጁ ራሱ። ልጁ በእርግጠኝነት እንደዚህ በል ተብሎ ነው የመጣው። የእዩ ፍቅረኛ ነኝ በል ተብሎ ነው የመጣው በእርግጠኝነት ማለት ነው ሳስበው። ሲጀመር አንተ የልጅ አባት እሱ ነው አይደል? አይመለከትም ማለት ነው። እዩ ትክክለኛውን መልስ ነግረዋለች። ሲጀመር አንተ ምንም የሚያገባህ ነገር የለም በእኔና በብሩኬ መሃል እያለችው ነው። እሱ ልክ እንደ እርጎ ዝንብ በመሃላቸው ገብቶ አጉል ባልባል ልጫወት እያለ ነው። የባልነት ሚና ለመጫወት ነው። እዩ እንዳለችው በስራ ላይ ነው የምንተዋወቀው ብላለች። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እስከዛሬም ድረስ ላንተ ክብር ስል ነበረ ዝም ስል ነበረው ያለችው ሰማችሁ? እስከዛሬ ላንተ ክብር ስል ነበረ እስከዛሬ ዝም ያልኩት ላንተ ብዬ ነው፣ አንተ ብዙ እንዳትጎዳ ብዬ ነው፣ ከዚህ በላይ ልብህ እንዳይሰበር ብዬ ነው እንጂ በጣም የባሰ ነገር ላደርግ እችላለሁ። አሁን ካየኸው ነገር በሙሉ የዚህን እጥፍ
ላደርግህ እችላለሁ አይነት ነው በሌላኛው አማርኛ የተናገረችው። ቤተሰብ እች ልጅ እንዲህ በቀላሉ ከህይወታቸው ከብሩኬና ከሃይሚ ትወጣለች ብላችሁ እንዳታስቡ። ምክንያቱም እዩ በጣም አቅዳበትና አስባበት ነው ይህንን ጉዳይ የጀመረችው። እዩ ባጠመደችለት ወጥመድ ወድቋል። ይሄ ለማንም የማያሻማ ሀቅ ነው። ነገሮች እንዴት ለራሷ እንደሚያደሉ ያንን ነገር በደንብ አስባበት አጥንታው ነው ይህንን ነገር ያደረገችው። ቤተሰብ ገባችሁ? ምክንያቱም ብሩኬ እዩን ይወዳታል አይደለም የኔ አቋማው። ብሩኬ ሃይሚን እንደሚወዳት ግልጽ ነው፣ ዓለም ያውቀዋል። ግን ወንድ ነውና የዛን ቀን ሲደውልላት ለእዩ አሳስተዋለች። ገባችሁ? አሳስተዋለች በእርግጠኝነት። እና እሷም የምትወደውን ሰው በዛ አጋጣሚ ተጠቅማ የራሷ ለማድረግ ያደረገችው ሙከራ እንደቀጠለ ነው እንደምታዩት ማለት ነው። ይሳካላታል ወይስ አይሳካላትም የሚለው ነገር አብረን መጨረሻውን እምናይ ይሆናል ሳስበው ቤተሰብ።